ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች እናንተ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ለየት ባለ ቪዲዮ ነው የመጣሁት። ይህም ማለት የምትፈልጉትን ፋይል እንዳይጠፋ ለብዙ ጊዜ እንዲቀመጥ ከፈለጋችሁ የት ማስቀመጥ አለብኝ ብላችሁ መጨነቅ የለባችሁም። የት እናስቀምጠዋለን? ጉግል ድራይቭ ከሚባል ጉግል ዲቨሎፕ ካደረገው ስቶሬጅ ነው የምናስቀምጠው ማለት ነው። ይህም እጅግ በጣም ጠቃሚ የሆነ ለምሳሌ ስፔስ ባይኖራችሁ ከስልካችሁ እንዲሁም ከኮምፒውተራችሁ ከጉግል ድራይቭ ውስጥ አስቀምጣችሁ በምትፈልጉበት ጊዜ ዳውንሎድ አድርጋችሁ መጠቀም የሚያስችል እጅግ አሪፍ የሆነ ሜካኒዝም ነው ማለት ነው። ስለዚህ እጅግ ትወዱታላችሁ። ጉግል ድራይቭ ማለት እንደነገርኳችሁ በጉግል ነው ዲቨሎፕ የሆነው። ስለዚህ ጉግል አካውንት ስንከፍት አብሮ የሚከፈትልን ወይም የሚሰጠን ስቶሬጅ ነው ማለት ነው። ስለዚህ ክላውድ ቤዝድ ስቶሬጅ ነው ማለት ነው። ስለዚህ ብዙ ነገሮችን የምናስቀምጥበት ሲስተም ስለሆነ እጅግ የሚጠቅም ነገር ነው። ይህ አሁን ቀጥታ ይሄ ነው አልላችሁም፣ ምክንያቱም እጅግ ስቴፖች በጣም ቀላል ናቸው። ይከብዳል ብዬ ሳይሆን ሪኮመንድ ላደርጋችሁና ይህን ሜካኒዝም ብትጠቀሙ እጅግ ጠቃሚ ነገር ይሆናል ብዬ ስላሰብኩ ነው እንግዲህ ወደ እናንተ ይህን ቪዲዮ ይዤ የመጣሁት። ስለዚህ እናንተ ግን ላይክ፣ ሸር እንዲሁም ኮሜንት እያደርጋችሁ ጀምሩ። ቀጥታ ወደ ቪዲዮ ልውሰዳችሁ። ስለዚህ ያላችሁን ብራውዘር መክፈት ትችላላችሁ። በማንኛውም ብራውዘር ነው የሚሰራው። ስለዚህ እኔ ማሳያችሁ በክሮም ነው። ስለዚህ ቀጥታ ክሮም ትገባላችሁ ማለት ነው። ይሄ እንደተከፈተ ከዚህ ጋር ሁለት ስቴፖችን ተጠቅመን መግባት እንችላለን። አንድ በኢሜል ጂሜል ብለን መግባት እንችላለን። እንዳለን ከሰርች ታቡ ጉግል ድራይቭ ብለን መግባት እንችላለን ማለት ነው። ስለዚህ እዚህ ጋር ጂሜል ብላችሁ ትጽፋላችሁ። ጂሜል ብላችሁ እንደጻፋችሁ ይሄ ይመጣል። ይሄን ክሊክ ታደርጋላችሁ። ክሊክ እንዳደርጋችሁ የጉግል አይከን አለች። እሷን አንድ ጊዜ ክሊክ እንዳደረጋችሁ ይሄ ነገር ይመጣል ማለት ነው። ስለዚህ እዚህ እንደምታዩት ብዙ ፋይሎች አሉኝ። እኔ ያለ ፎልደር ነው እንግዲህ አፕሎድ አድርጋችሁ የነበረ። ስለዚህ ያለ ፎልደር ከሆነ በምፈልግበት ጊዜ ወይም በምትፈልጉበት ጊዜ ፋይላችሁን ሰሌክት አድርጎ ለማውጣት እጅግ ይከብዳል። ስለዚህ በቀላሉ ማግኘት ከፈለግን ፎልደር መፍጠር ነው የሚያስፈልገው ማለት ነው። ስለዚህ ፎልደር እንዴት ክሬት እንደምናደርግ አሁንም ስቴፕ ባይ ስቴፕ ተከተሉ። ስለዚህ እዚህ ጋር ኢሜይላችሁ አለች። ይቺ የእናንተ ኢሜይል መሆኑን ቼክ ታደርጉና የወዘች ጋር 9 ነጠብጣቦች አሉ። እሷን አንድ ጊዜ ክሊክ ስታደርጉ ይኸው ብዙ ነገሮች አሉ። እያንዳንዱ እነዚህ የራሳቸው የሆነ ግሬት የሆነ አድቫንቴጅ አላቸው። ግን ዛሬ የምናያት ድራይቭን ነው። ስለዚህ ይችን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ ይኸው በግራ ሳይድ የፕላስ ምልክት አለች። ፕላስ ብላ ኒው ምትላለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ ኒው ፎልደር ትላለች። አሁን አላማችን ፎልደር መፍጠር ነው። ኒው ፎልደር ፍጠሩ ይላል። ይችን አንድ ጊዜ ክሊክ ስታደርጉ ይሄ ይከፈታል። ስለዚህ እዚህ ጋር ነው እንግዲህ የፎልደሩን ስም የምንሰጠው። ስለዚህ እናንተ በስማችሁ ማድረግ ትችላላችሁ በፈልጋችሁት። ስለዚህ ለምሳሌ እኔ እናንተን ለማሳየት ኤስቢቢ ብዬ በዚህ ኤስቢቢ ብዬ የፎልደሩን ስም ከሰጠው በኋላ ክሬት የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ያው እዚህ ጋር መጣች። ያው እዚህ በፊት የፈጠርኳቸው ፎልደር ነበሩ። ያው አሁን ኤስቢቢ 3 ጊዜ ቢ ነው የጻፍ ይሄ ፎልደሩ ነው ተቀመጠልኝ ማለት ነው። ስለዚህ እዚህ ውስጥ ነው እንግዲህ የምንፈልጋቸውን ውድ የምንላቸው ፋይሎችን እዚህ ጋር የምናስገባው ማለት ነው። እዚህ አስገብተን ደግሞ እንደነገርኳችሁ በምንፈልግበት ጊዜ በቀላሉ ዳውንሎድ አድርገን መጠቀም እንችላለን ማለት ነው። ስለዚህ ይህን ክሊክ ታደርጋላችሁ። ክሊክ ስታደርጉ ይኸው ከዚህ በፊት አዲስ ስለሆነ ክሬት ያደረግነው ምንም አይነት ፋይል የተቀመጠበት የለም። ለምን አሁን ነው ክሬት ያደረግነው። ስለዚህ እዚህ ጋር ስታዩ ድሮፕ ፋይልስ ሂር ይላል። ስለዚህ የምትፈልጉትን ፋይል ከዚህ ውስጥ ነው የምታስገቡት ማለት ነው። ስለዚህ ይህን እዚህ ጋር ከርሰራችሁ እንዳረፈች ራይት ክሊክ ታደርጋላችሁ። ራይት ክሊክ እንዳደረጋችሁ ይኸው ፋይል አፕሎድ ይላል። ስለዚህ ፋይል አፕሎድ ይኸው ደስ የሚለው ደግሞ
ፎልደርም እንዳለ አፕሎድ ማድረግ እንችላለን። ስለዚህ እኛ አንድ ሲንግል ፋይል ነው እንግዲህ አፕሎድ ማድረግ የፈለግነው። እናንተ በፎልደር 3-4 ፋይል ከሆነ በአንዴ ያላችሁ ቀጥታ እስከ ፎልደሩ እዚህ ውስጥ አመታችሁ ማስገባት ትችላላችሁ ማለት ነው። ስለዚህ ደስ እንዳላችሁ ማድረግ ትችላላችሁ። ስለዚህ ፋይል አፕሎድ የምትለውን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ እንዳደረጋችሁ ይሄው አሁን ፋይል ወደ ተቀመጠበት ቦታ ነው የሚወስዳችሁ። ስለዚህ ይሄው ወደዚህ ወሰደን። ተመልከቱ። አሁን እኔ የምፈልጋት ፋይል ይቺ ነች ልበላችሁ። ይቺ ፒዲኤፍ የምትለውን ፋይል አምጥቼ ወደዚህ ፎልደር ማስገባት ነው የፈለኩት። ስለዚህ ክሊክ አደርጋለሁ። አንድ ጊዜ ክሊክ እንዳደረግኩ ይኸው ሼር አድርጎልኛል። ይህን ካደረገልኝ በኋላ ኦፕን እንላታለሁ። ኦፕን እንዳልኩት በሰከንድ ይኸው እዚህ ጉግል ድራይቭ ውስጥ ኤስቢቢቢ ከሚል ፋይል ውስጥ ተቀመጠልን ማለት ነው። ይህ እጅግ በጣም ጥቅም ያለው በጣም ደስ የሚል ፕላትፎርም ነው ማለት ነው እንደነገርኳችሁ። ስለዚህ ይሄ ፈለገ ስልኩም ኮምፒውተሩን ቢጠፋ በኋላ ሌላ ኮምፒውተር ሌላ ስልክ በገዛው ጊዜ ኢሜል ስላለ ኢሜሉ በሚከፈትበት ሰዓት ፋይሎቹ እንዳሉ ይገኛሉ ማለት ነው። ስለዚህ እጅግ በጣም ይጠቅማል። ስለዚህ የመጨረሻው ዘዴ ይህን ፋይል ከጊዜ በኋላ በምፈልግበት ጊዜ እንደነገርኳችሁ ዳውንሎድ አድርጌ መጠቀም እችላለሁ ማለት ነው። ስለዚህ ይህን አፕሎድ አድርገን ወደዚህ ያስገባ ነው። ስንፈልገው ደግሞ ከዚህ ስናስወጣው ደግሞ ዳውንሎድ አድርገን እንጠቀማለን ማለት ነው። ስለዚህ በቀኝ ሳይድ 3 ነጠብጣቦች አሉ። ይህን ክሊክ ታደርጋላችሁ። ይህን ክሊክ እንዳደረጋችሁ ይኸው ዳውንሎድ ምትላለች። ቅድም አፕሎድ አድርገን ያስገባ ነው። በተቃራኒ ደግሞ ስንፈልገው ዳውንሎድ ይችን አንድ ጊዜ ክሊክ ታደርጋላችሁ። ክሊክ ስታደርጉ ይኸው እዚህ ጋር ዳውንሎድ እያደረገ ነው፣ ይታያችኋል። ዳውንሎድ ስለዚህ በቀላሉ ይችን አሁን ዳውንሎድ አድርጎልኛል። ስለዚህ በዚህ መልኩ እንዲያደረግን የምንፈልጋቸውን ፋይሎች ወደ ጉግል ድራይቭ እናስገባለን ማለት ነው። አይ ሆፕ እጅግ ጠቃሚ ነው፣ ይጠቅማችኋል። ስለዚህ እስካሁን ያየነው ይሄን ይመስል ነበር። አሁንም በሌላ ጠቃሚ ቪዲዮ እስክመጣ ድረስ መልካም ጊዜ። ቻው።